የሰው ልጅ ከተጸነሰበት ጊዜና ሰዓት ጀምሮ የተለያዩ ሂደቶችን ያልፋል። ይህም ተፈጥሮ የቸሯቸው ብዙ የሚገርሙ ነገሮች አብሮ በየቀኑ ጥቅም ላይ ሆነው ግን አናስተውላቸውም። ይህ ሁሉ እየሆነ የዕለት ተዕለት ተግባርን እናከናውናለን። ጠዋት እንነሳለን፣ እንበላለን፣ ስራ እንሰራለን፣ እንተኛለን ወዘተ። ነገር ግን አሁን በዚህ ሰከንድ እናንተ ልብ ሳትሉ በሰውነታችሁ ውስጥ ምን እየተካሄደ እንደሆነ ታውቃላችሁ? ለምሳሌ ልብ በቀን ውስጥ 100,000 ጊዜ የመምታት ጉዞን እያከናወነ ነው። ደም በሰውነታችን ውስጥ በሰዓት 4.8 ኪሎ ሜትር ፍጥነት እየተዘዋወረ ነው። በአይን ጥቅሻ ውስጥ በሚሊዮን የሚቆጠሩ አዳዲስ ሴሎች እየተፈጠሩ ነው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። እንኳን ወደዚህ ቻናል በሰላም መጣችሁ። ራሳችንን በሚገባ የምናውቅ ይመስለናል። ነገር ግን እውነታው ሁላችንም የምንኖረው እስካሁን ሳይንቲስቶችን ጭንቅላት እያዞረ ባለው እጅግ በጣም ውስብስብ ማሽን ውስጥ ነው። በሰውነታችን ውስጥ ያሉትን ሁሉንም የደም ስሮች አውጥተን ብዘረጋቸው መሬትን ስንት ጊዜ ሊዞሩ እንደሚችሉ ታውቃላችሁ? ወይስ የአንጎላችን የማስታወስ አቅም ወይም ሚሞሪው ስንት ቴራባይት እንደሆነ አስባችሁ ታውቃላችሁ? ዛሬ በዚህ ቪዲዮ ስለ ራሳችሁ አስባችሁትም ሰምታችሁትም የማታውቁትና ለማመን የምትቸገሩትን የሰውነታችን አስገራሚ ምስጢሮችን አንድ ባንድ እንፈትሻለን። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃን ለሁሉም ለማድረስ የእናንተ ትብብር ያስፈልጋልና ቪዲዮውን ላይክ እንዲሁም ለወዳጅ ጓደኞቻችሁ ሼር አድርጉላችሁ። የእናንተ ላይክ ማድረግ ቪዲዮ ለሌላው እንዲደርስና ብዙ ሰዎች በመረጃ እጥረትም ሆነ በእውቀት ማነስ ሳይወሳሰብ በቀላሉ መታከምና መዳን እየቻሉ ሰለባ ስለሚሆኑ ይህን መረጃ በማጋራት ለሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ በጣም ግርምት የሚፈጥሩ የሰውነታችን ተግባራት ትገነዘባላችሁ። ከመሸጋገሪያ በኋላ እንመለሳለን። እስከ መጨረሻው አብራችሁን ሁኑ። ምስጢር አንድ ላይ በሰውነታችን ያለው ግዙፍ የትራፊክ መስመር ወይም የደም ስሮች ርዝመት ነው። በአይናችን ስንመለከት የአንድ ሰው ቁመት ቢበዛ 1.7 ወይም 1.8 ሜትር ሊሆን ይችላል። ነገር ግን በዚህ አጭር ቁመት ውስጥ የተደበቀ የደም ስር ርዝመት ግን ፍጹም የማይታመን ነው። በአንድ አዋቂ ሰው አካል ውስጥ የሚገኙ ሁሉንም የደም ስሮች ማለትም የደም ቧንቧ ወሳጅ ወይም አርተሪ፣ የደም መላሾች ወይም ቬኖች እና ጥቃቅን ጠጉር ያክል የቀጠኑ የደም ስሮች ወይም ካፒለሪ አውጥተን አንድ ላይ ብንቀጥላቸው ርዝመታቸው ከ100,000 ኪሎ ሜትር ወይም ወደ 60 ማይል ይደርሳል። ይህ ቁጥር ዝም ብሎ ሲሰማ ትንሽ ሊመስል ይችላል። ነገር ግን ተመልካቾቻችን እንድትረዱት የሚከተሉትን ምሳሌዎች እንይን። ከአዲስ አበባ እስከ አሜሪካ ወይም ከአዲስ አበባ ተነስተን ወደ ዋሽንግተን ዲሲ በአውሮፕላን ብንበር ርዝመቱ 11500 ኪሎ ሜትር አካባቢ ነው። በሰውነት ውስጥ ያሉ የደም ስሮች ግን በዚህ ርቀት ወደ 9 ጊዜ ወዲህና ወዲያ የመመላለስ ያህል ረጅም ነው። የመሬት ወገብ ወይም ኢኳቶር መላውን መሬት በወገቧ በኩል ለመዞር 40,075 ኪሎ ሜትር ብቻ ነው የሚያስፈልገው። ይህ ማለት ከአንድ ሰው ውስጥ ያለው የደም ስሮች መሬትን 2 ጊዜ በላይ ወይም 2.5 ጊዜ ሙሉ በሙሉ መዞር ይችላል። በህፃናት ላይ እንኳን ቢሆን በሚገርም ሁኔታ ገና በልጅነት እድሜያቸው ሳሉ ወደ 60,000 ኪሎ ሜትር የሚጠጋ የደም ስር መስመሮች ይገኛሉ። ይህ ግዙፍ መስመር በዋነኝነት በ3 ይከፈላል። እያንዳንዱ ክፍል የራሱ የሆነ አስገራሚ ሚና አለው። የመጀመሪያ የደም ወሳኝ ቧንቧዎች ወይም አርተሪዎች ሲሆኑ እነዚህ ንጹህ ኦክሲጅን እና በንጥረ ነገሮች የበለጸገ ደም ከልብ ተሸክመው ወደ መላ ሰውነት ክፍሎች የሚያከፋፍሉ የፍጥነት መንገዶች ናቸው። ሁለተኛው ደግሞ ደም መላሽ ወይም ቬኖች ሲሆኑ እነዚህ ደግሞ ኦክሲጅን ያለቀበት ደም ከየብልቱ ሰብስቦ ወደ ልብና ሳንባ መላሽ መንገዶች ናቸው። ሶስተኛው የፀጉር አምሳያ የደም ስሮች ወይም ካፒለሪ ሲሆኑ የዚህ ምስጢር ትልቁ ባለቤት እነዚህ ናቸው። በአይን የማይታዩና እጅግ በጣም ረቂቅና ቀጫጭን ከመሆናቸው የተነሳ አንድ የቀይ ደም ሴል በውስጣቸው ለማሳለፍ ተሰልፈው አንድ በአንድ ነው የሚጓዙት። በጠቅላላ 100,000 ኪሎ ሜትር ርዝመት ውስጥ 90% የሚሆነውን ቦታ የሚሸፍኑት እነዚህ ጥቃቅን ስሮች ናቸው። ይህን ሁሉ 100,000 ኪሎ ሜትር ርዝመት ያለው መስመር ደም የሚያደርሰው ደግሞ ልባችን ነው። ልብ በቀን ውስጥ ወደ 7200 ሊትር የሚጠጋ ደም በእነዚህ ቱቦዎች ውስጥ ይረጫል። የሚጓዝበት ፍጥነት በጣም ከፍተኛ ከመሆኑ የተነሳ አንድ የደም ጠብታ ከልብ ወጣ መላውን አካል ዙራ ተመልሳ ልብ ውስጥ ለመግባት የሚፈጀው ጊዜ 20 ሰከንድ ብቻ ነው። በሰውነታችን ውስጥ ያሉ ወደ 30 ትሪሊዮን የሚጠጉ ሴሎች በሙሉ በህይወት ለመኖር ምግብና ኦክሲጅን ያስፈልጋቸዋል። አንድም ሴል ከደም ስር መራቅ የለበትም። ሳይንቲስቶች እንደሚሉት ከሆነ ሰውነታችን ውስጥ የሚገኙ ማንኛውም ነጠላ ስር በአቅራቢያው ካለው የፀጉር አምሳያ ደም ስሮች ወይም ካፒለሪ ያለው ርቀት ከአንድ ፀጉር ክር ስፋት ያነሰ ነው። ሴሎቻችን በረሃብና በኦክሲጅን እጥረት እንዳይሞቱ ሲባል ተፈጥሮ እያንዳንዱ የሰውነታችን ቅንጣት እንጥቅ በዚህ የደም ቧንቧ መረብ አሳስረዋል። አንድ የደም ሴል ከልብ ተነስቶ መላውን አካል ዞሮ በእነዚህ ጥቃቅን ስሮች ውስጥ አልፎ መልሶ ልብ ውስጥ ለመግባት የሚፈጀው 30 ሰከንድ ብቻ ነው። ይህ ማለት ደም በሰውነታችን ውስጥ በቀን 1440 ጊዜ ሙሉ ዙር ይዞራል ማለት ነው።
ይህንን ጉዞ የሚያደርገው ደግሞ ተኝተን እያነበብን ወይም ይህን ቪዲዮ ስንመለከት ብቻ ምን አለፋችሁ በማንኛውም ሁኔታና እንቅስቃሴ ላይ ሆነን ሊሆን ይችላል። ይህ ሁሉ 100,000 ኪሎ ሜትር የሚረዝም መንገድ ዝም ብሎ የተቀመጠ አይደለም። በእያንዳንዱ ሰከንድ ስራ ላይ ነው። ይህን የሚያክል የትራፊክ መስመር የሚቆጣጠረውና መረጃዎችን የሚያስተላልፈው ዋነኛ የሰውነታችን ክፍል ደግሞ አንጎላችን ነው። ወደ ሁለተኛው ምስጢር ስናልፍ ይህ አንጎላችን ምን ያክል የኮምፒውተር አቅም እንዳለው ስትሰሙ ይበልጥ ትገረማላችሁ። ምስጢር 2 ላይ ጭንቅላታችን የተሸከመው የዓለማችን ትልቁ ኮምፒውተር ወይም ሱፐር ኮምፒውተር ነው። ዛሬ ላይ 1 ቴራባይት ማህደረ ትውስታ ወይም ሚሞሪ ያለው ስልክ ወይም ኮምፒውተር ስንገዛ በጣም ትልቅ እንደሆነ እናስባለን። በሺዎች የሚቆጠሩ ፎቶዎችና ቪዲዮዎችን ይይዛል። ነገር ግን በሰው ልጅ አንጎል ውስጥ ወደ 86 ቢሊዮን የሚጠጉ የነርቭ ሴሎች ወይም ኒውሮኖች አሉ። እያንዳንዱ የነርቭ ሴሎች ደግሞ ከሌሎች ሴሎች ጋር በሺዎች የሚቆጠሩ ቅርንጫፎች ወይም ሲናፕስ ይገናኛሉ። ሳይንቲስቶች ይህንን የአንጎል ኮሌክሽንና መረጃ ማከማቻ አቅም ወደ ዲጂታል መለኪያ ሲቀይሩት 2.5 ፔንታባይት አካባቢ ደርሷል። የማስታወስ ችሎታ ይሞላ ብለው አያውቁም። የሰውነታችን ነርቮች መረጃን ከአንጎል ወደ ሌላው የሰውነት ክፍል የሚያስተላልፉበት ፍጥነት እጅግ በጣም አስገራሚ ነው። በአንጎልና በነርቭ ውስጥ የሚጓዙ የኤሌክትሪክ መስመሮች ወይም ነርቭ ኢምፐልስ ፍጥነታቸው ከሰዓት እስከ 400 ኪሎ ሜትር ወይም 250 ማይል ይደርሳል። ለምሳሌ እግራችሁ ላይ ሹል ነገር ቢወጋችሁና ያ እሾ መውጋቱን አንጎል አውቆ ህመም እንድሰማውና እግራችሁን እንድታነሱ የሚያዝበት ፍጥነት ከአይን ጥቅሻ ያነሰ ጊዜ ነው የሚወስደው። ይህ ፍጥነት ከዓለማችን ፈጣን የስፖርት መኪናዎች ወይም ፎርሙላ 1 ይፈጥናል። ይህን ሁሉ ግዙፍ ስራ የሚሰራው ኮምፒውተር ወይም አንጎላችን ታዲያ ስንት ዋት ወይም የኤሌክትሪክ ኃይል የሚጠቀም ይመስላችኋል? መላው የሰውነታችን እንቅስቃሴ፣ ስሜት፣ ትውስታና አስተሳሰብን የሚመራው አንጎላችን የሚያስፈልገው ኃይል 20 ዋት ብቻ ነው። በቀላል አገላለጽ አንጎላችን የሚሰራው በአንድ ትንሽ ፍሪጅ ውስጥ አምፖል ወይም በጣም አነስተኛ የሆነ የሊድ መብራት አቅም ነው። ሳይንቲስቶች በአሁን ሰዓት እንደ አንድ የሰው ልጅ አንጎል በጥቂት ኃይል ታምር የሚሰራ ሱፐር ኮምፒውተር ለመስራት ቢሞክሩም እስካሁን አልተሳካላቸውም። አሁን እንኳን ይህን ቪዲዮ ስታዩ አንጎላችን በአንድ ሰከንድ ውስጥ ብቻ 100,000 የኬሚካል ግብረ መልስ ወይም ኬሚካል ሪአክሽን ያከናውናል። አይናችን የሚያየውን ይተረጉማል፣ ጆሮአችን የሚሰማውን ይለያል፣ ልብ እንዲመታ ያዛል፣ ሳምባችን እንዲተነፍስ ያደርጋል። ይህን ሁሉ የሚያደርገው እኛ ሳናስብበት በስተጀርባ ላይ ሆኖ ነው። ውድ ተመልካቾቻችን እስከ ቪዲዮ መጨረሻ ድረስ አብራችሁ ስለቆያችሁ እናመሰግናለን። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረግና ለወዳጅ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ የሆናችሁ እንዲህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኗት። በሌላ ቪዲዮ እስከምንገናኝ መልካም ቆይታን ተመኘው።